ሰላም እንዴት አደራችሁ? ያመሻችሁ ደግሞ እንዴት አመሻችሁ? ዛሬ ጠዋቴን በጣም በጊዜ ነው የጀመርኩትኝ። ሪፍሬሽ ለማድረግ አዳዲስ ሀሳቦች አሉኝ። እነዛን ሀሳቦች ተግባራዊ ለማድረግ ብዬ እንደ ድንገት ነው በጠዋት የተነሳሁትኝ። በጣም ብዙ ጊዜ ሞክሬያለሁ በጠዋት ለመነሳት አቅጃለሁ። በቃ ማቅደው ደግሞ ማታ አካባቢ ነውና ነገ በጠዋት ተነስቼ እንደዚህ አደርጋለሁ፣ በጠዋት ተነስቼ እንደዚህ ሰራለሁ ያልኳቸው በጣም ብዙ ጊዜያቶች ነበሩ። እነዛን ጊዜያቶች ግን አንዱንም ተግባር ላይ ሳላውለው በጣም ብዙ ጊዜ አለፈ። የጠዋት ሰው ለመሆን በጣም እየሞከርኩኝ ነው። እና ዛሬ እንደ ድንገት ነው ተነሳሁኝና ሻወር ወሰድኩኝ። በጣም በጠዋት ነበረ። ከዛ መተኛት አልፈለኩም፣ ድጋሚ መተኛት አልፈለኩም። በእርግጥ በጣም ለየት ያለ ማደርጋቸው ነገሮች ባይኖሩኝም ራሴ ላይ መስራት የምፈልጋቸው በጣም ብዙ ነገሮች ስላሉ እነዛን ነገሮች ለምን ጀምሬ ለውጡን ማየት አልጀምርም? ምንም አይነት ነገር ሳልጀምር በፊት ለውጥ ከምጠብቅ በተግባር ለምን አላየውም ብዬ ዛሬ ቀዝቀዝ ያለ ጠዋት ጀምር ያለው። አንድ ነገር ለማድረግ ከፈለጋችሁ ያን ነገር ዝም ብላችሁ በተደጋጋሚ አደርጓለሁ ብሎ ከማሰብና ሀሳብ ውስጥ ከመግባት በተግባር ብትጀምሩትና ለውጡን ብታዩት፣ ሂደቱን ቀስ በቀስ ብታዩት ራሳችሁ ላይ ታዩታላችሁ ለውጣችሁን። ማለት ተግባሩን ለውጡን ማውራት ብቻ ሳይሆን ማየት ትችላላችሁ። ራሳችሁ ላይ ማየት ትችላላችሁ እንዴት እንደሆነና እኔ ገና ዛሬ ተነስቼ፣ በእርግጥ ከዚህ በፊትም ተነስቻለሁ ብዙ ጠዋቶችን አስፈላጊ ለሆኑ ጉዳዮች። ግን ዛሬ ደግሞ እስቲ በቃ ምንድነው የሚከለክለኝ ነገር ላድርገውና ብዬ ጀምሬዋለሁና እንደ ጅማሮ የሆነ አዲስ ስሜት ተሰምቶኛል እና ፕሮግራም ለማድረግ እሞክራለሁና እስቲ የቀን ውሎዬ ምን ይመስላል፣ ምን አይነት ነገሮችን እያሳለፍኩኝ ልዋል ብዬ አንዳንድ ነገሮችን ጨማምር ያለውና አብረን የምንውል ይሆናል። ሌትስ ጎ። የተግባር ሰው ለመሆን ዝግጁ ከሆናችሁ እየገባችሁ ቪዲዮን ተከታተሉኝ፣ አብራችሁኝ ሆኖ ቻናሌን ደግሞ ሰብስክራይብ አድርጉልኝ። ፕሊስ ሰብስክራይብ እያደረጋችሁ የዩቲዩብ ቻናል ቤተሰብ ፋሚሊ እንሁን። ባይ